Hello, everybody. Here we are again, the last part of Unit 5, Grade 11 Biology. The last part of Unit 5, that talks about the human reproductive system. Therefore, this is the first lesson from human reproductive system. The first lesson, which is simply talks about the introductory part, and let me introduce you regarding this special section of the fifth unit. First, we have to talk about sexual characters, human sexual characters, by dividing into primary sexual characters and secondary sexual characters. Sexual characteristics, primary እና secondary. primary የምንለው primary sexual characteristics የምንላቸው እንግዲህ just sperm እና እንቁላል egg and sperm unify ሲያደርጉ during fertilization የሚወሰን ነው። እሱ የሚወስነው ማለት ነው የወንዱ የዘር ፍሬ ነው። የወንድ የዘር ፍሬ ወንድ የሚያመርታቸው ስፐርሞች ግማሹ ኤክስ ክሮሞዞም ግማሹ ዋይ አለው። depending on whether Y ክሮሞዞም የያዘ ነው ወይስ ኤክስ የያዘ ስፐርም ነው ፈርቲላይዝ ያደረገው። እንቁላል ሁሉ ጊዜ ኤክስ ክሮሞዞም ነው። የሴት ልጅ እንቁላል የልጇን ጾታ መወሰን አይችልም። because the female has no role in determining her baby's sexuality. It takes the father's sperm cells to determine whether the baby becomes female or male. ምክንያቱም ወንድ ልጅ ሂትሮጋሜቲክ ነው ይባላል። ሂትሮጋሜቲክ ማለት ጋሜት የዘር ፍሬ ነው። ሂትሮ ማለት የተለያዩ የዘር ፍሬዎችን የሚያመርተው ከጾታ አንፃር ግማሹ 50% ዋይ ክሮሞዞም ነው የያዘ፣ ግማሹ ኤክስ ነው የያዘ። ስለዚህ ኖርማሊ ሁለቱንም እኩል ነው ያመርታል በምናስበው። ስለዚህ በእያንዳንዱ እርግዝና 50% ነው አንድ ልጅ ወንድ ወይም ሴት የመሆን ቻንስ ያለውና ፕራይመሪ ሴክሹዋል ካራክተሪስቲክስ these are determined by chromosome, specifically the XY method of sex determination. እና ምን ማለት ነው primary sexual characteristics ማለት having the male or female sex organs or sexual structures, and in females being born with በእነዚህ ስትራክቸሮች ሴት ልጅ ቡልቫ ካላት፣ ቡልቫ ማለት ከውጭ የሚታየው የሪፕሮዳክቲቭ ኦርጋኗ ነው። ላይክ ምን ይከታል? ቡልቫ፣ ላቢያ ማጆራ፣ ላቢያ ማይኖራ እና ክሊቶሪስ ናቸው የሚታዩት። ኦፍ ኮርስ ቡልቫ፣ ቫጂና፣ ሰርቪክስ፣ ዩትረስ፣ ፋሎፒያን ቲዩብ እና ኦቫሪስ እነዚህ ካላት ስትወለድ ፊሜል ነች ማለት ነው። primary sex character of female. But one ልጅ ደግሞ just in males being born with penis, testis, and also associated tube systemoች አሉ። ከቴስተስ ወደ ፒነስ የተዘረጋ የቲዩብ ሲስተም አለ። ፕላስ አክሰሰሪ ግላንዶችም አሉ እዚሁ ቱቦ ላይ ዳር ላይ ተተክለዋልና ስፐርም ሲወጣ ስፐርምን አጅቦ የሚሄድ ፈሳሽ የሚያመነጩ 3 ግላንዶች አሉ። እነሱ በኋላ እናያለንና አክሰሰሪ ግላንድስ የሚባሉት አጠቃላይ እንግዲህ እነዚህ ያሉት አንድ ወንድ ልጅ ከውጭ የሚታየው ያው ሁለቱ ቴስተሶችና ፒነስ ነው። ሌላው አክሰሰሪ ግላንድና ቲዩብ ሲስተሙ በውስጥ በኩል ያለ ነውና these are primary sexual characteristics. This is determined by genes. እነዚህ ጂኖች ደግሞ ያሉት ኤክስ እና ዋይ ክሮሞዞም ላይ ነውና የሰው ልጅ የሴክስ ዲተርሚኔሽን ሜካኒዝም the XY method የሚባለው ነው። ይሄ ጄኔቲክስ ላይ የተነዋል። XY sex determination mechanism እና ኤክስ እና ዋይ ክሮሞዞሞች ናቸው። And when we go to the secondary sexual characteristics, these are the characters after we have grown up to the age of 11, 10, 11, 12, up to 15 of course in case of males. እና ለአቅመ ሔዋን ወይም ለአቅመ አዳም ደረሰ ተብለህ የሚገለጽበት የእድሜ እንትን ነው። ፖቨርቲ የሴክሹዋል ማቹሪቲ ምልክት መታየት የሚጀምርበት ታይም ነው። ሰከንደሪ ሴክሹዋል ካራክተሪስቲክስ የጉርምስና
ምልክቶች የሚታዩበት የሚባለው ሰከንደሪ ይሄ እንግዲህ ቢጊንስ አት ፖቨርቲ እና ቢትዊን ዘ ይር 10 ሴቶች ላይ ነው እስከ 15 ባለው እድሜ ውስጥ ነው ፖቨርቲ ነው ዘ ኦንሴት እና ወዲያው ሲጀምር ያለው ለውጥ ፖቨርቲ ይባላል ፖቨርቲ ማቹር ሲያደርግ አዶለሰንስ ይባላል 17 18 19 አዶለሰንስ ትለዋለህ ፖቨርቲ 10 11 12 ዓመት ላይ ፖቨርቲ ገና መፈንዳት ነው ይባላል ሲጀምር just secondary sexual character begins at poverty age 10 to 15 እና specifically ለወንድ ልጅ ለሴት ልጅ ከ10 እስከ 13 አንዳንድ ጊዜ እስከ 12 ያደርጉታል ይሄን ኤጅ በጣም እየቀነሰ ነው የመጣው ይሄ ኤጅ አሁን even there are some girls አንዳንድ ሴቶች አሉ በ9 ዓመታቸው የወር አበባ ሁሉ የሚያዩ የጉርምስና ምልክት የሚያዩና for males ከ11 እስከ 15 ያለው ጋፕ ይወሰዳል አንዳንድ ጊዜም ፍሌክሲብል ነው አንዳንድ ጊዜ 12 እስከ 15 ሊሆን ይችላል little late ሆኖ ነው ፖቨርቲ ውስጥ የሚገቡት ወንዶች these developmental changes are brought about by hormones you see primary sexual characteristics በምን ይከሰታሉ በጄኔቲክስ ጂኖች ናቸው እነዚህ ጂኖች የት ነው ያሉት ሴክስ ክሮሞዞም ላይ እነሱ ክሮሞዞሞች ማን ናቸው ኤክስ እና ዋይ ኤክስ ምን ይዟል ሴትነትን ዲተርማይን የሚያደርግ ጂን ይዟል ሴትነት ምን አይነት ሴትነት ፕራይመሪ ሴክሹዋል ካራክተር ፊኒሽድ ምን ማለት ነው just የሴት ሪፕሮዳክቲቭ ሲስተም ይዞ መወለድ ማለት ነው ወንድ ደግሞ ዋይ ክሮሞዞም ላይ ያሉ ጂኖች ናቸው የወንድ ፕራይመሪ ሴክሹዋል ካራክተርስ ዲተርማይን የሚያደርጉት you see እና ወንድ ልጅ ኤክስ ዋይ አለው እንላለን even ኤክስ ዋይ ኤክስ ቢኖርም ዋይ ላይ ያሉ ጂኖች ናቸው ወንድ ልጅ ላይ የሚገለጹት ወይም ኤክስፕረስ የሚያደርጉት እነዚህ ዶሚናንት ናቸው ማለት ነው እነዚህ ጂኖች እንግዲህ የሴትነት ጂን ኤክስ ላይ ካለ የወንድነት ጂን ዋይ ላይ ካለ ኤክስ እና ዋይ የያዘው ወንድ ልጅ ለምንድን ነው ወንድ የሚሆነው ካለን እንግዲህ የወንድነት ጂን በሴትነት ጂን ላይ የበላይነት አለው ተጽዕኖ just dominate የማድረግ ተጽዕኖ አለው ማለት ነው ሴት ልጅ ኤክስ ነች ሁለቱም አንድ ቋንቋ ነው ስለዚህ ሴት ነው የምትሆነው እሺ ሁለተኛው ላይ ስንሄድ secondary sexual characteristics is caused by what hormones which hormones sex hormones are causing this primarily estrogen በሴቶች ለውጥ የሚያመጣው እሱ ነው ቴስቶስትሮን ደግሞ በወንዶች ላይ የጉርምስና ለውጥ የሚያመጣው secondary sexual characteristics ነው now and እነዚህ ዲቨሎፕመንታል ቼንጆች ምንድናቸው በሆርሞን ምክንያት በዚህ እድሜ የሚከሰቱ ዲቨሎፕመንታል የእድገት ለውጦች ምንድናቸው የአካል ለውጥ ፊዚካል ለውጥ ሊሆን ይችላል የአስተሳሰብ ለውጥ ሜንታል ለውጥ አለው ፊዚካል ለውጥ ሜንታል ለውጥ አለው ሜንታል ለውጥ ካለው ደግሞ ቢሄቪየራል ለውጥም አለው የባህሪ ለውጥም አለ ለምሳሌ ለተቃራኒ ጾታ ፍላጎት ማሳደር girlfriend boyfriend እንደዚህ አይነት ነገር እና ያው ከዛ ጋር የተያዘ ባህሪያቶች የሴክስ ፍላጎት ስለዚህ ፊዚካል ሜንታል and behavioral changes አሉት even psychological የጭንቅላት አስተሳሰብ ለውጥ ካለ psychological ለውጥም changeም አለ now the changes in females እንግዲህ specifically አጭሩ ምንድናቸው ለውጦቹ የሚለውን እስቲ secondary sexual characteristics what are the changes let's see what are the changes that are included in changes in the female during puberty እንግዲህ ያው በኤስትሮጂን ነው የሚመጣው ማለት primarily the female hormone estrogen በከፍተኛ መጠን ይመረታል በዚህ ሰዓት ያው I will tell you about the hormonal system ይሄ ፖቨርቲ ላይ ያለ ይሄ ሆርሞን ለውጥ ሲስተም አለ ከጭንቅላት ውስጥ ነው የሚጀምረው ሃይፖታላመስ የሚባል በጣም ትንሽ የጭንቅላት ፓርት አለ at the base of the brain ከሃይፖታላመስ ጋር ፒቱታሪ ግላንድ አንድ ላይ ተጣብቋል ሃይፖታላመስ ፒቱታሪ ግላንድን የበላይ ሆኖ ይቆጣጠራል ኬሚካል ያመረተ ፒቱታሪ ግላንድ የሚያመርታቸው ሆርሞኖች አሉ እነዛ ሆርሞኖች ደግሞ ሄደው እንደገና በደም ውስጥ ሄደው የሴቷ ኦቫሪ ወይም የወንዱ ቴስትስ ላይ
ተጽዕኖ በማድረግ ወንድ ልጅ ቴስቶስትሮን እንዲመረት እሱ ምን ያደርጋል? ስፐርም ፕሮዳክሽን የወንድነት የጉርምስና የወንድነት ባህሪያቶች እንዲላበስ ያደርጋል። ሴቷ ላይ ደግሞ ኦቫሪ ላይ አክት በማድረግ ኦቫሪ ኤስትሮጂን ነው ፕራይመሪሊ የሚያመርተው so that estrogen is responsible for secondary sexual characteristics እና ለውጦቹ ምንድናቸው? ግሮስ ቼንጅ አጠቃላይ ግሮስ ቼንጅስ የእድገት ለውጦች የምን እድገት ለውጥ? የሰውነት እድገት ለውጦች ጀነራል ቦዲ ግሮዝ አለ and specifically ስንሄድ growth of the reproductive organs physical change ነው general body growth and specifically rapid growth in the reproductive organs genitalia the growth of vagina labia majora labia minora clitoris uterus cervix ovary fallopian tube የሴት ልጅ የመራቢያ ስርዓት ፈጣን እድገት ያሳያል። አካሏን ፈጣን እድገት ያሳያል በዚህ ታይም ላይ ማለት ነው። እና enlargement of the ovaries uterus vagina labia minora even the enlargement of breastም ያው reproductive organ ተደርጎ የሚታሰበውና ሁለተኛ breast development አለ። ያው the physical ያው growth changes physical growth change ነው። ይሄም breast development ጡት ማደግ ይጀምራል። enlargement of the breasts and nipples የጡት ጫፍ ነው nipple። ሶስተኛ widening of the hips የዳሌ መስፋት ከዚህ ጋር በተያያዘ እንግዲህ የስብ ክምችትም ዲስትሪቢዩሽን የስብ ዲስትሪቢዩሽን ክምችቱ የሚያዘው በኋላ በኩል በተካቸው በኩል ነው ሴቶች። ስለዚህ ያጎላዋል ያንን የዳሌ መስፋት እንግዲህ ለሪፕሮዳክሽን የሴቷን ሰውነት ሲያዘጋጀው ነው ኤስትሮጂን። you see estrogen is making the female's body ready for reproduction that is bringing this የነዚህን የአካል ለውጦች የሚያመጣው ሴቷን ለማዘጋጀት ነው። ያ ማለት ግን ፑበርቲ እንደጀመረች ለሪፕሮዳክሽን ዝግጁ ነች ማለት አይደለም። ፉሊ ግሮው ሲያደርግ ታይም ይወስዳል። 11 ዓመቷ ብትጀምር 11 12 13 14 እስከ 18 ዓመት ድረስ ያለ ለውጥ ነው። ማህፀኗንም ልጅ ለመሸከም ብቁ የሚያደርገው ቫጂናውንም ለሴክስ ሬዲ ብቃት ያለው እንዲሆን የሚያደርግ therefore ለዚህ ነው nowadays ህግ ሞቶሎታል ከ18 ዓመት በታች adolescent ነው 18 ድረስ ነው adolescent ሆነን ከፖቨርቲ አልፈን አሁን matured poverty is የበሰለ ፖቨርቲ adolescence ይባላል። ለዛ ታይም ላይ ሁሉም ሪፕሮዳክቲቭ ኦርጋኖች ፉሊ ማቹር አድርገዋል፣ ለመራባት ብቃታቸው ተረጋግጧል ማለት ይቻላልና widening of hips the other fat distribution redistribution ይለዋል increased subcutaneous fat ከቆዳ ስር ያለ fat deposits predominantly in the hips ዳሌ አካባቢ thighs buttocks እና breast ጡትም የራሱ የስብ ክምችት አለው እና ሴት ላይ እነዚህ ኤሪያዎች ነው ከፍተኛ የስብ ሪዲስትሪቢዩሽን እና ክምችት የሚፈጠርባቸው። ወንድ ላይ ያው ሆድ ላይ ነው ቦርጭ ነች የምትባለው የቦርጭ ሆድ ላይ ነው። pubic hair growth የብልት ፀጉር ማብቀል አክሲለሪ ሄር ወይንም በአርምፒት የብብት ውስጥ ፀጉር ሁለቱም ጋር ያለ እንግዲህ voice pitch and the larynx and vocal cords mature to produce generally higher vocal estrogen የሚያደርገው voice box ውስጥ ይሄ ድምጽ የሚፈጠርበት larynx የሚባለው የጉሮሮ ሳጥን ውስጥ ያሉ ክሮቹን ያቀጥናቸዋል። ስለዚህ ሃይ ፒች ነው የሚቆይ ቀጭን ድምጽ ነው የሚያወጡት ከወንድ ጋር ሲነጻጸር ሴቶችና voice remains pitch high pitch increased secretion of oil by sebaceous gland ቆዳ ውስጥ ያለ sebaceous gland የሚባል አለ። there is sebaceous gland there are these glands in the skin which they are stimulated by estrogen produce oily secretion so that
ኦይሊ ስኪን አንዳንድ ጊዜ አክኔ የሚላል አክኔ ብጉር ፕሮዲስ ያደርጋል። ሄር ፎሊክሎች ብጉር ፕሮዲስ ያደርጋሉ ፊት ላይ ስፔሻሊ ኤር ፎሊክሎች በተለያዩ ዘይት ወይም በተለያዩ ኬሚካሎች ሲሞሉ እዛ ውስጥ ባክቴሪያ ግሮ ሲያደርግ አክኔ ማለት ብጉር ነው እንግዲህ ያም አንድ ምልክት ነው። እና ስትሮንገር ቦዲ ኦደር ከዚህ ጋር ተያይዞ እንግዲህ የሰውነት ጠረንም ይቀየራል። ዘይት ያመርታል። ዘይቱን የሚፈልጉ ማይክሮ ኦርጋኒዝሞች ቆዳችን ላይ ይኖራሉ። እሱን ተመግበው የሚቀረው ባይ ፕሮዳክት በጋዝ መልክ ወይም በተለያዩ ፈሳሽ መልክ ያ ነው የሰውነታችንን ጠረን የጉርምስና ጠረን የሚባለው። በጉርምስና ወቅት የሚያልበን ላብ አለ። ያ ላብ ኦይሊ ላብ ነው ዘይቱን ጨምሮ ማለት ነው። ይሄ እንግዲህ ቆዳ ላይ ለሚኖሩ ኖርማል ፍሎራ የሚባሉ ኖርማሊ አብረው የሚኖሩ ቆዳችን ላይ የሚኖሩ ባክቴሪያዎች አሉ። ለነሱ ምግብ ነው። እነሱ ያንን ብሬክ ዳውን ሲያደርጉት ሜታቦላይዝ ሲያደርጉት የሚፈጠሩ ኬሚካሎች አሉ። እነሱ ኬሚካሎች ናቸው በሰውነታችን ይሄ የጉርምስና ጠረን አስተዋጽኦ የሚያደርጉትና that's it ስትሮንገር ቦዲ ኦደር በልጅነት የለም ይሄ። ምክንያቱም ኦይል ሴክሬሽን የሚኖረው ከፑበርቲ በኋላ ነው። ሌላው ሜናርክ ነው። የመጀመሪያው ማንስትሬሽን ማለት ጀምራለች ፑበርቲ ላይ ወይንም ማንስትሬሽን the ማንስትሬሽን is known as ስለዚህ ማንስትሬሽን ጀምራለች finished the onset of the menstrual cycle and the ability to release mature ova እንቁላል ከኦቫሪ ወደ ፋሎፒያን ቱብ መልቀቅ ጀምራለች። ስለዚህ ሴክስ ካደረገች ያ እንቁላል ስፐርም ካገኘ ፈርቲላይዝድ ይሆናል ማለት ነው። now the other is soft thinner skin even ቆዳ ቴክስቸር ይቀየራል። ለስላሳ ቆዳ ይሆናል። a lower density of coarse body hair on the arms and the legs compared to adult males. Softer and thinner skin ቆዳቸው ምን የለውም ሶፍተር ነው ቲነር ነው ፕላስ ምን የለውም እንደው ልጅ ወፍሮም ቆዳ አይደለም ምን የለውም ሄር ይሄ ቦዲ ሄር ሰውነት ላይ ያለ ፀጉር ስፔሻሊ ደረታቸው ላይ ያላቸው እጃቸው ላይ ምናምን እንደ ወንድ ልጅ ዴንስ የሆነ ሄር የለም። ሄር ግሮ አያረግም ስኪን ሄር። ቢሄቪየራል ቼንጅ ያለ that means need for opposite sex ለምሳሌ የባህሪ ለውጥ ነው። አሁን ወንዱ ጋር ያለው ለውጥ ስናይ ደግሞ change in the male is brought about by testosterone. You see testosterone is produced by of course testosterone is produced by testes primary testes plus adrenal glandም ያመርታል testosterone of course እና ይሄ ነው እንግዲህ ለሰከንደሪ ሴክሹዋል ካራክተሪስቲክስ አስተዋጽኦ የሚያደርገው ሆርሞን the hormone that is produced by testes that is testosterone. the major male secondary characteristics growth change ነው። ልክ እንደ ሴቷም growth change አለ አካል አጠቃላይ አካል ለውጥ plus growth of reproductive organs like genitalia, the growth of penis and testes and associated reproductive structures. And the other deepening of voice እዚህ ጋር የድምጽ መጎርነን ላሪኔክስ ወይም ማዳም ሳምፕል ላሪኔክስ እዛ ውስጥ ያሉ ቮካል ኮርዶች አሉ። እነሱ በጣም ይወፍራሉ በቴስቶስትሮን so that ድምጻችንን ወፍራሙ ወይም ጎርናና ያደርገዋል። the vocal cords lowering the voice pitch ቀነሰ ነው የሚባለው። high pitch ሲሆን ቀጭን ነው፣ low pitch ሲሆን ወፍራም ድምጽ። ፋሻል ሄር አለ። ይሄ የሚለየን እንግዲህ ከሴት የሚለየን አንዱ የቴስቶስትሮን ውጤት ነው። ይሄ ከሴት የሚለየን ፊት ላይ የሚበቅል ፀጉር ነው። በሁለት ይከፈላል። ቢርድ ይባላል። ላይ ታችኛው መንገጭላ ላይ በቅል ከሆነ ቢርድ ወይም ፊታችን ላይ እዚች ላይኛው ከንፈር ላይ በቅል ከሆነ ሙስታሽ። ፐፒክ ሄር የብልት ፀጉር ኮመን ነው። ኢቭን አበቃቀል ልዩነት አለው። አይዘው ፐፒክ ሄር ሴት ላይም ወንድ ላይም ይከሰታል፣ ግን የአበቃቀል ልዩነት ያመጣሉ ሁለቱም ሆርሞኖች ኤስትሮጅንም ቴስቶስትሮንም they cause growth of pubic hair የብልት ዳር ፀጉር ማለት ነው።
ኤስትሮጂን የሚያበቅልበት ፓተርን እና ቴስቶስትሮን የሚያበቅልበት ፓተርን ይለያያሉ። that's the difference. Otherwise these are common. The body and underarm hair የሰውነት ላይ አጠቃላይ ሰውነታችን ላይ ያለ ጸጉር በተለይ ደረት ላይ ሌላው ሰውነታችን ላይ ከሴት የተለየ የሰውነት ጸጉር አለን ፕላስ armpit hair axillary hair ያለው ነው common. It's common ለሴትም ወንድ. The other is broadening of shoulder. እነሱ ዳን ላይ ሲሰፋ የኛ ትከሻ ይሰፋል እንግዲህ the shoulder and chest regions widen making the shoulder proportionally wider than the hips. ከላይ ነው የሚሰፋው የኛ ትከሻ ሰፊ ነው ይባላልና the other increased muscle mass testosterone አንዱ ኢፌክቱ ፕሮቲን ሲንተሲስን መስሎች ስቲሙሌት ማድረግ ነው ስለዚህ መስል ማስ ከፍ ይላል የመስል ይዘት ከፍ ይላል testosterone is muscle building hormone ይባላል ለዚህ ነው በዶፒንግ ዓለም ተመሳሳይ አድርገው ሰርተው የሚቸበችቡት አትሌቲክ ፐርፎርማንስ ይሄን ስለማድረግ ህገወጥ ነው of course. thicker bones bone density ከፍ ያደርጋል testosterone of course ከሴት ልጅ ሲነጻጸር ወፍር ያለ አጥንት ወይም ከፍተኛ የካልሲየም እና ኮላጅን መጠን ያለው አጥንት ያለው ወንድ ልጅ ነው heavier skull development and an overall increase in bone density and mass ይላል the other is increased stature ቁመት የቁመት ወደ ላይ መርዘም አጥንታችን ዴንሲቲ ብቻ አይደለም ቁመትም ከሴት ሲነጻጸር ወንድ ልጅ on average በቁመት ይበልጣል እንላለን ከሴት ሲነጻጸር ያ ልዩነት ምንድነው የሆርሞን ኬሚስትሪ ልዩነታችን ነው የኛ የሆርሞን ኬሚስትሪ የቴስቶስትሮን ኬሚስትሪ ነው ስለዚህ አጥንታችንንም በጊርስ ብቻ ሳይሆን ወይም ይሄ በዊድዝ ብቻ ሳይሆን በሌንግዝም የመጨመር effect አለው testosterone. That's why we do have increased starch ቁመና ማለት ነው sweat and oil gland activation በዚህ ታይም ላይ በተለይ ዘይት ያለው ላብ ነው የሚባለው የሚመነጨው ቆዳችን ስለዚህ የሰባሺየስ ግላንዶች እኛ ጋም በቴስቶስትሮን affected ይሆናሉና they start secreting oil containing sweat. ይሄ እንግዲህ ያው ይሄ oil secretion በበዛ ቁጥር ነው አክኔ ወይንም ለብጉር ምክንያቱም ያን ኦይል ፍለጋ ማይክሮ ኦርጋኒዝሞች ባክቴሪያዎች ይራባሉ ቀዳዳ ውስጥ በቆዳችን ቀዳዳ ውስጥ ሄር ፎሊክል ያውጣል በግሪዛል ፔን አለው that is acne. ስፐርማቶጀነሲስ ጀምራል ሴቷ ላይ ኦጀነሲስ ይጀምራል እንላለን ኦጀነሲስ ከጀመረ ምን አለ ማንስትሬሽን አለ ወንድ ልጅ ላይ ስፐርማቶጀነሲስ ምንድነው ስፐርም ማዘጋጀት ይጀምራል ማለት ነው and then behavioral change that means similar the need for opposite sex አንዱ የባህሪ ለውጥ ነው now let's see sexual reproduction in humans further points sexual reproduction in the formation of offspring by the fusion of haploid gametes or sex cells እንግዲህ sexual reproduction አንዱ ትልቁ ሪያሊቲው ምንድነው ሁለት haploid ሴሎችን male and female haploid ሴሎችን ምን ይላቸው gametes or sex cells or reproductive cells እነሱን ማዋሃድ ነው ከሁለት of course ከአንድ ኦርጋኒዝም ሊወጣ ይችላል hermaphroditic ከሆነ አንድ ኦርጋኒዝም የወንዱም የሴቱንም አንድ ኦርጋኒዝም ያመጣል ሰው ላይ እንደዚህ አይነት ኬዝ የለም just two haploid cells the egg and the sperm cell unite አንድ ሴል ለመፍጠር ያ ሴል ነው ሰው የሚሆነውና this is because of the unification of two haploid cells of course sexual reproduction increases ይሄ አንዱ genetic diversity ፈጥረ እንግዲህ sexual reproduction this is source of if you are asked the genetic diversity አስተዋጽኦ የሚያደርጉ ነገሮች በአንድ ፖፑሌሽን ውስጥ ምንድናቸው ከተባላችሁ sexual reproduction አንዱ ነው sexual reproduction እኔ የእናቴና የአባቴ ውጤት ብቻ አይደለም
ያት ቅድማት ቅማንት የምንጅላት ያለ ዘር ከልጓሚ ስባል ይባላል just this is the beauty of sexual reproduction you see it increases genetic diversity ሌላ genetic diversity የሚያስከትል ፌኖሜናን አለ ያው እዚሁ ሴክሹዋል ሪፕሮዳክሽን ውስጥ አላችሁ የመራቢያ ሴሎችን ስንፈጥር የሚፈጠሩት በማዮሲስ ነው ማዮሲስ በሁለት ይከፈላል ማዮሲስ 1 እና 2 ማዮሲስ 1 ላይ ፕሮፌስ 1 ላይ ምን አለ ብዬ ያስተምራቸዋለሁ just crossing over የሚባል ክሮሞዞሞች ታችኛውን አርማቸውን ተቆራርጠው የሚቀያየሩበትና ዳይቨርሲቲ የሚጨምሩበት crossing over የሚባል recombination crossing over የሚባል ቫራይቲን ለመፍጠር የሚያደርጉት exchange of arms of chromosomes አለ ሌላው ሙቴሽን ነው ዳይቨርሲቲ የሚጨምረው anyway let's go sexual reproduction involves 3 stages 3 ስቴጆች አሉ ይሄንን ዩኒት 2 ላይ ማስተምራቸዋለሁ አንዱ እንግዲህ ማዮሲስ ነው whenever there is sexual reproduction don't forget there is meiosis why meiosis ጋሜት የምንፈጥረው በዚህ ነው meiosis haploid gamete reduction division ሁለተኛው የተፈጠሩት ጋሜቶች ሜል ፊሜል ጋሜት መዋሃድ አለባቸው አንድ ሴል ዳይፕሎይድ ሴል ለመፍጠር ይሄ ፈርቲላይዜሽን ነው you see meiosis የቀነሰው ፈርቲላይዜሽን ወደ ነበረበት መለሰው that means meiosis ዳይፕሎይድ ሴልን ሃፕሎይድ አደረገ ፈርቲላይዜሽንስ ሁለት ሃፕሎይድ ሴሎችን አንድ ላይ አዋህዶ ዳይፕሎይድ ሴል ፈጠረ ከዛስ ያ ዳይፕሎይድ ሴል ምን ያካሂዳል ኤምብሪዮኒክ ዲቨሎፕመንት በማይቶሲስ ዲቫይድ ያደረገ ሴሎች ዲፈረንሺየት ያደረጉ ኤምብሪዮኒክ ዲቨሎፕመንት እና at this end let us see the male and female gamete እስቲ በማነጻጸር male gamete versus female gamete ተመልከቱት male human እና ሌሎች ማማሎችም similar of course the egg is very much huge ምክንያቱም ሳይቶፕላዝም ውስጥ ከፍተኛ ስንቅ ቋጥሯል ወዲያው ሴል ዲቫይድ ሲያደርግ ስንቅ ያስፈልገዋል ለዛ የሚሆን ስቡን ካርቦሃይድሬቱን ፕሮቲን አሚኖ አሲዱን ቋጥሮ ይዟል የሴት ልጅ you see females are really wise they think about the future generation far better than the male does biologically speaking የሴት ልጅ እንቁላል እጅግ ግዙፍ ከሚባሉ የሰውነታችን የሰው ልጅ ሴሎች the largest cell is egg cell whereas the smallest cell is sperm cell ይላል ባዮሎጂ ስፐርምና አጠቃላይ የእንቁላሉ ሳይቶፕላዝም ውስጥ ያለው ማይቶኮንድሪያ ሁሉም ጎልጂ ቦዲውና ሁሉ የልጅ ነው የሚሆነው ስፐርም ሴል ሄዶ ሲዋሃድ እዚህ ጋር ውስጥ ያለው 23 ክሮሞዞሞች ያሉትን ኒውክሊየስ ብቻ ነው ሰጥቶ ሌላው እንደ ልብስ ወልቆ ውጪ የሚቀር ነው ፈርቲላይዜሽን ጊዜ ስለዚህ ፈርቲላይዜሽን it is not the strictly speaking fertilization ማለት it is not the fusion of sperm cell and egg cell no strictly speaking it is the fusion of the sperm nucleus with the egg ነው egg እንዳለ የልጅ ነው የሚሆነው እሱ ነው የሚሆነው ስፐርም ግን ኒውክሊየሱን 23 ክሮሞዞም የያዘው ኒውክሊየስ ብቻ ነው አውጥቶ የሚሰጠው ሌላው ውጪ ቀሪ ነው it will disintegrate now እናነጻጽራቸው እስቲ ሜል ጋሜት ስፐርማቶዞዋ ነው የሚባለው የስፐርም ሴል ነው የሚባለው ፊሜል egg or ova singular ovum በሳይዝ ስናየው much smaller እንቅስቃሴ ሞታይል ነው የኛ ተንቀሳቃሽ ነው ለመንቀሳቀስ ተፈጥሮ ከቅርጽ ጀምሮ ሌሎች ስትራክቸሮች ፍላጄላ አለው እና በራሱ ተንቀሳቃሽ ነው አክቲቭ ነው የፊሜል በራሱ አክቲቭ አይደለም ፋሎፒያን ቲዩብ ሲጓዝ በራሱ አይጓዝም የፋሎፒያን ቲዩብ ግርግዳ ላይ ያሉ መስሎችና ሲሊያዎች ናቸው ቀርፋፋ ጉዞ የኤሊ ጉዞ እንዲያደርግ የሚረዱት ሁለተኛው ፕሮዲዩስ ባይ ሜል gonad testis ነው የሚያመርተው የኛውን ደግሞ ኦቫሪዎች ፊሜል gonad and the other is by the process በምን ይመረታል ፕሮሰሱ spermatogenesis it is
oogenesis. The other difference, many sperm cells are produced and released. Imagine, graphic ጊዜ በአንድ ejaculation በሚሊየን የሚቆጠሩ ስፐርሞች ናቸው ሪሊዝ የሚያደርገው ወንድ ልጅ ከ250 እስከ 500 ሚሊዮን ይላል ባዮሎጂ። በዚህ ረገድ እኛ ቤኒቮለንት ነው ወይም ቸሮች ነን። ሴት ልጅ ግን ከአንድ ኦቫሪ ኖርማሊ ከአንድ ኦቫሪ አንድ እንቁላል ነው የምትለቀው። ቆጣቢ ነች ማለት ነው ሴት ልጅ። Therefore sperms are released in huge number whereas eggs are very small number. አንዳንድ ጊዜ ሁለቱም ኦቫሪ ሁለት እንቁላል ይለቅ ይችላል። አንዳንድ ጊዜ አንድ ኦቫሪ ራሱ ሁለት እንቁላል ይለቅ ይችላል፣ ከዛ በላይ ይለቅ ይችላል። ስለዚህ መንታ የሚፈጠርበት ኮንዲሽን ማለት ነውና ማለት the fraternal twins. Sperm cells are haploid ወይንም ሌላ ስሙ ሞኖፕሎይድ የሚባላል ማለት ነው። የቶታል ክሮሞዞም ግማሽ ነው ያላቸው n ነምበር። ይሄም ያው ነው ሃፕሎይድ። ለምንድን ነው ሃፕሎይድ የሆነው? በማዮሲስ ስለሚገኙ ነው። ቅርጹ ስታዩት ስትሪምላይን ሼፕ አለው። ስትሪምላይን ሼፕ ጭንቅላቱ ሾል ያለ ከኋላ ቀጠን ያለ ፈሳሽን ወይንም ጋዝን በቀላሉ ሰንጥቆ ለመሄድ ኤነርጂ ሳይፈጅበት ኤር ሬዚስታንስን የሚቀንስ ኤሮዳይናሚክስ ነው ወይንም ፍሉይድ ዳይናሚክስ ነው። ይሄ እንግዲህ ተፈጥሮ እንዲህ አይነት የአሳ ቅርጽ ሲሰጠው ለስፐርም ሴል በፈሳሽ ውስጥ ነው የሚጓዘው። ይሄ ያው ብዙ ማይጓዝም ብዙ ፋሎፒያን ቲዩብ ውስጥ ሲሊያዎች ናቸው የሚያንቀሳቅሱት or muscles in the wall of the fallopian tube. Round shape no or spherical. You can see here እነዚህ ሴሎች ናቸው እንግዲህ okay. Therefore let's go. ከዛ fertilization እንግዲህ ምን ሊሆን ይችላል? fertilization define ስታደርጉ ቀደም define አደረጉባቸው። sperm nucleus enters the egg, fuses with the egg nucleus forming zygote. ስለዚህ የምን ፊውዥን ነው? የስፐርም እና የእንቁላል ፊውዥን ሳይሆን የስፐርም ኒውክለስ እና የእንቁላል መዋሃድ ውጤት ነው። እና እንግዲህ እንቁላሉን ታውቃላችሁ። እንቁላሉ ምን ላይ ያቆመ ነው? የሴት ልጅ እንቁላል ምን ላይ ያቆመ ነው? ሁለት ጊዜ ፓውዝ ያደርጋል። I will come to this point. By the way ሴት ልጅ እንቁላል የማዘጋጀት ስራዋን ስትሰራ ማዮሲስን ገና እናቷ ሆድ እያለች ነው። እናቷ ሆድ እያለች ኦቫሪዋ ሚዮሲስን ይጀምራል። እንቁላሎቹ እንዳሉ ሁሉም እንቁላሎች ፕሮፌስ 1 ላይ ተገትረው ፓውዝ አድርገው ነው የምትወለደው። ስለዚህ ስትወለድ አንድ ሴት ልጅ you see when a baby girl is born all her eggs are arrested or paused at prophase 1 of meiosis 1. Believe me. Imagine this miracle. እነሱ ወደዚህ ምድር ከመምጣታቸው ቀድመው ነው ኦቫሪያቸው ፕሪፕላን የሚያደርገው ለወደፊቱ ጄኔሬሽን ለልጇ ሬዲ የሚሆነው። አሁን እዛው ፓውዝ እንደሆነ እስከምን ይቆያል? እስከ ፖቨርቲ ለአቅመ ሔዋን ስትደርስ ኦኬ ምን ይጀምራል? አሁን ከቆመበት ከፕሮፌስ 1 መጨረስ ፕሮፌስ ሚዮሲስ 1 ጨርሶ ሚዮሲስ 2 ይቀጥልና አሁን ሚዮሲስ 2 ሜታፌዝ 2 ላይ ፓውዝ ያደርጋል። ሁለተኛ ፓውዝ ሜታፌዝ 2 ላይ ፓውዝ ያደረገ እንቁላል ነው ወደ ፋሎፒያን ቲዩብ ኦቭዩሌሽን በሚባል ፕሮሰስ የሚለቀቀው። ኦቭዩሌት አረገች እንቁላል ለቀቀች ከኦቫሪ ማቹር ያደረገ እንቁላል። ማቹር ስላችሁ እንቁላሉ ምን ሚዮሲስ ምንኛው ስቴጅ ላይ አሬስትድ እንደሆነ ወይም ፓውዝ አድርጓል? ሚዮሲስ 2 ሜታፌዝ 2 ስፐርም ሲያገኘው ነው። ስፐርም ኒውክለሱን ሲጨምር የስፐርም ኒውክለስ እና የእንቁላሉ ኒውክለስ ሜታፌዝ 2 ላይ ተዋሃዱ። ሜታፌዝ 2 ላይ ከሜታፌዝ 2 ቀጥለና አናፌዝ 2 ከዛስ ቴሎፌዝ 2 ከዛስ አለቀ። አንድ ፖላር ፖይንት አንደኛው። ስለዚህ that's it. Therefore የስፐርም ሴል ኒውክለስ ውህደት ለእንቁላል ማዮሲስን ለመጨረስ ዋስትና ግሪን ካርድ እና
fertilization ensures diploid condition ብያቸዋለሁ ቅድም meiosis makes cells haploid whereas fertilization fuses two nuclei and makes diploid cell እና fertilization can occur externally internal ሊሆን ይችላል internal fertilization ይሄን ዩኒቱ ላይ አስተምራችኋለሁ internal ከሆነ just inside the female's body ነው external ከሆነ it is outside of the body of the female of course internal fertilization ከሆነ አንዱ requirement ምን መሰላችሁ ወንዱ ምን ሊኖረው ይገባል ይላል intromittent organ ወደ ሴቷ ሰውነት ውስጥ የዘር ፍሬ ፈሳሹን ዲፖዚት የሚያደርግበት እንደ penis አይነት structure intromittent organ ይለዋል external fertilization ከሆነ sperm እና egg የሚገናኙት ውጪ ነው እንደዚህ አይነት intromittent organ አስፈላጊ አይደለም okay then external if it's external occurs outside of the female body and embryonic development ከዛ በኋላ fertilization then we came to embryonic development what happens to the fertilized egg undergoes a series of cleavage and cell division differentiation until it forms the full organism that is embryonic development and this could be also external embryonic development or it could be internal embryonic development inside the body of the female or outside the body of the female. It could happen in case of humans. Both fertilization and embryonic development are internal.